ሰላም እንዴት ናችሁ? ውድ እና እየተከበራችሁ የኢሳቅ ኢብራሂም ቻናል ቤተሰቦች እንኳን በድጋሚ ተገናኘን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ እንደዛውም ደግሞ ለዚህ ቪዲዮ አዲስ ከሆናችሁ የኢሳቅ ኢብራሂም ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ እላችኋለሁ። እንግዲህ ብዙ ቪዲዮን እሰራላችኋለሁ በኦሮምኛ፣ በአማርኛ አንዳንድ ጊዜም ደግሞ በእንግሊዘኛ ኢንክሉድ በማድረግ እሰራላችኋለሁ። በዛሬ ቪዲዮአችን እንግዲህ እንዴት የካርቱን ወይ ደግሞ አኒሜሽን ቪዲዮ በድራማ መልክ፣ በኮሜዲ፣ በሙቪ መልክ እና በፈኒ ቪዲዮዎች እንዴት መስራት እንደምንችል እና ሰርተን ደግሞ ዩቱብ ላይ ቻናል ክሬት አድርገን እንዴት ሞኔታይዝ መሆን እንደምንችል አሳያችኋለሁ ማለት ነው። ስለዚህ ይህን ቪዲዮ እስከ ፍጻሜ ተከታተሉት እላችኋለሁ። በቅድሚያ የሚያሳያችሁ እንግዲህ አንድ ዌብሳይት ነው። ዌብሳይትም ሳይሆን የዌብሳይትና አፕሊኬሽን ማለት ፍቺው አንድ ነው። በአንድ አፕሊኬሽን በመጠቀም ነው ማለት ነው። አፕሊኬሽኑም ፕሎታ ገን ስቶሪ ይባላል። ይሄ ነው አፕሊኬሽኑ። እዚህ ጋር እንደምትመለከቱት ፕሎታ ገን ስቶሪ ይባላል። አፕሊኬሽኑን ለመጀመሪያ ጊዜ ስትከፍቱት በእንደዚህ አይነት መልክ ነው የሚከፍትላችሁ ማለት ነው። እንግዲህ ይሄ 100 ሆኖ ሲያልቅ እንዴት ክሬት እንደሚደረግ አሁን አሳያችኋለሁ ማለት ነው። እንግዲህ ጓደኞቼ አሁን ወሳኙ ቦታ እዚጋ ነው ማለት ነው። 100 ከቆጠረ በኋላ እዚጋ ይሄን ኢንተርፌስ ይሄን ፔጅ ያመጣላችኋል ማለት ነው አፕሊኬሽኑ። ስለዚህ እናንተ አሁን ምንድነው የምታደርጉት? ቪዲዮን ክሬት ማድረግ ከፈለጋችሁ እዚጋ ክሬት ቪዲዮ የምትለውን በተን ክሊክ አድርጋችሁ አንድ ጊዜ ትከፍቱታላችሁ ማለት ነው። ስለዚህ ስትከፍቱት የተለያዩ ስኪኖችና ካራክተሮች ያመጣላችኋል ማለት ነው። እንግዲህ እዚጋ ማወቅ ያለባችሁ ነገር ካራክተር ማለት አክተር ማለት ነው፣ ተዋናይ እንደማለት ነው። እና አክተርና ስኪን የሚባል ነገር አለ እዚህ ላይ ማለት ነው። የሚባሉ ነገሮች አሉ። ስኪን ማለት ቦታ ማለት ነው፣ ፕሌስ። ቪዲዮ የምሰሩበት ድራማ ይሁን ኮሜዲ ሊሆን ይችላል። የተለያዩ አጫጭር ኮሜዲ ቪዲዮ ሊሆኑ ይችላሉ። እነዚህን ኮሜዲውን የምትሰሩበት ቦታ ማለት ነው ስኪን ማለት። ይሄ ለምሳሌ አሁን ዳርኬላ ይባላል። ይሄ እዚህ ጋር እንደምትመለከቱት ይሄ ዳርክ ያለ ነው ማለት ነው። ስለዚህ ሌሎች አሉ። ካፌ አለ፣ ሬስቶራንት አለ፣ ላይብረሪ አለ፣ መንገድ አለ፣ መኪና አለ፣ ኤርፕላን፣ ብዙ ቦታዎች አሉ ማለት ነው። እዚህ ጋር ነክታችሁ የፈለጋችሁትን እየተመቻችሁን መምረጥ ትችላላችሁ። እዚህ ጋር በቀስት ያሳየሁትን ቦታ መንካት ትችላላችሁ። ነክታችሁ ወደ ውስጥ ገብታችሁ የፈለጋችሁትን መምረጥ ትችላላችሁ። ማአት አለ ማለት ነው። እኔ ሁሉንም መጠቀም ችያለሁ እንደ አጋጣሚ ሆኖ ማለት ነው። ስለዚህ ለእናንተ አንድ እስቲ በካፌ ይሄ ካፌ የሚለውን መርጬ ላሳያችሁ። ይሄን ካፌ እመርጣለሁ። ልምረጥ እንግዲህ እዚህ ጋር አሁን ለእናንተ ለማሳየት ያክል ነው። እንግዲህ እንደምትመለከቱት ይሄ እንግዲህ ካፌ ነው። እዚህ ጋር ስኪኑ ካፌ ነው። እዚህ ጋር ደግሞ ትመጣላችሁ። አንዴ እዚህ ጋር ስትመጡት ኤክስትራክት የሚባል አለ። ኤክስትራክት ማለት ሰዎች ማለት ነው። ተጨማሪ ሰዎች ያሉበት ቦታ እንደማለት ነው። እናንተ ዊዝ ኤክስትራክት ላላችሁ እዚህ ጋር ሌሎች ካፌ ውስጥ ያሉ ሰዎች አሉ ማለት ነው። ስለዚህ እሱን ኤክስትራክቶችን ትመርጣላችሁ። እዚህ ጋር እንደምትመለከቱት ኤክስትራክቶች አሉ እዚህ ጋር አሉ ማለት ነው። ከዛም በኋላ አክተር ትመርጣላችሁ። አሁን አክተር ወይ ደግሞ ተዋናይ ማለት ነው። ስለዚህ እዚህ ጋር መታችሁ ክሊክ ታደርጋላችሁ። ብዙ አይነት አክተሮች እዚህ ውስጥ አሉ። ብዙ እኔ አሁን ክሬት ያረኳቸው ናቸው። እነዚህ እዚህ ጋር የምትመለከቱት ከ50 በላይ ካራክተሮች ናቸው። እኔ ራሴ ክሊክ አድርጌ ክሬት ያረኳቸው ናቸው ማለት ነው። ግን እናንተ እዚህ ጋር ያለውን መምረጥ ትችላላችሁ። መጀመሪያውኑ የተቀመጡ አሉ። እናንተ የፈለጋችሁትን መምረጥ ትችላላችሁ። እኔ ይሄ ራሴ ክሬት ያረኩት ናቸው ማለት ነው። ስለዚህ እዚህ ጋር መታችሁ በላይ በኩል እዚህ ጋር ፕላስ አይከን ባለችበት ቦታ ክሬት ካራክተር የሚለው ጋር መታችሁ የፈለጋችሁትን ክሬት ማድረግ ትችላላችሁ። ለምሳሌ ክሊክ አድርጌ ላሳያችሁ። እንግዲህ ስትከፍቱት እንደዚህ አድርጎ ይመጣላችኋል ማለት ነው። ስለዚህ እኔ አሁን እያንዳንዱ ነገሮች አሉ። የፀጉር፣ የፊት፣ አይን፣ እንደዛውም ልብስ፣ ከላይ የሚለበስ ልብስ አለ፣ ጫማ፣ ብዙ ነገሮች አሉ። እነዚህን ትሞላላችሁ ማለት ነው። ለምሳሌ እዚህ ጋር መጥቼ ላሳያችሁ። አንድ ፊት ማለት ነው። የዚህ ሰውዬ ፊቱ ምን እንደሚመስል ማለት ነው። እንደዚህ እየመረጥኩ እዚህ ጋር መጥቼ አሁን አንዱን መርጬዋለሁ። ከለር ደግሞ እመርጣለሁ። ጥቁር ማድረግ እችላለሁ። ይሄ ለምሳሌ ይሄን ቢያደርግ ከለሩ ጥቁር ይሆንልኛል ማለት ነው። አሁን ደግሞ እዚህ ጋር እመጣለሁ።
ፀጉሩ ጋር መጣው ማለት ነው። ስለዚህ እዚህ ጋር አሁን ይሄ ፀጉሩ መላጣ ነው። ሌላ አይነት እመርጣለሁ። የተመቸኝ መምረጥ እችላለሁ። ለምሳሌ ይሄን ልምረጥ። ይሄን መረጥኩኝ። ይሄ ፀጉሩ በጣም ደስ ይላል። ይሄን መርጫለሁ። ከዛ በኋላ ከለሩን እመርጣለሁ። የፀጉሩን ከለር ማለት ነው። የፀጉሩን መልክ እዚህ ጋር ጥቁር አድርጌያለሁ። እዚህ ጋር ለእናንተ ለማሳየት ያክል ቶሎ ቶሎ ማለፍ አለብኝ ማለት ነው። ብዙ አይነት የፀጉር አይነቶች አሉ እዚህ ጋር ማለት ነው። ከዛ በኋላ ወደዚህ ታልፋላችሁ። አሁን ወደዚህ ስታልፉት አሁን ይሄ ከጺም ጋር የተያያዘ ነው። ጺም ላይ ጺም ማስቀመጥ እላው ላይ እንደዚህ ባዶ ማድረግ በእንደዚህ አይነት ማስቀመጥ ትችላላችሁ። ብዙዎች አሉ ማለት ነው። እንደዚህ ማድረግ ትችላላችሁ። ይሄን ደግሞ ከለር ጥቁር ማድረግ ትችላላችሁ ማለት ነው። እንደዚህ ካረጋችሁ በኋላ ወደ አይን ነው የምታልፉት። አይኑን እንደፈለጋችሁት የፈለጋችሁትን የተመቻችሁ መምረጥ ትችላላችሁ። እዚህ ጋር ደግሞ እዚህ ጋር የአይ ግላስ ምልክት ያለችበት ቦታ መጥታችሁ ብዙ ኤርፎን አለ፣ ጭንቅላት ላይ የሚደረግ አለ፣ ብዙ አሉ ማለት ነው። ኮፍያዎች አሉ። እናንተ የፈለጋችሁትን መምረጥ ትችላላችሁ። ለምሳሌ ያክል እኔ አሁን አይ ግላስ ልምረጥ። ይሄን አይ ግላስ መረጥኩኝ። ከዛ ከለሩን እመርጣለሁ። ጥቁር ላድርገው ወይ ደግሞ ብዙ ሌላ አለ ነጭ ማድረግ እችላለሁ። ከዛን ታልፋላችሁ። አሁን ከላይ ወደሚለበሰው ልብስ መምጣት ትችላላችሁ። ወደዚህ ከመጣችሁ በኋላ ደግሞ እዚህ ጋር ብዙ ያመጣላችኋል። መዓት የልብሶች አይነት አሉ ከላይ የሚለበሱት ማለት ነው። እዚህ ጋር ለምሳሌ ይሄን አረኩኝ። ለእናንተ ለማሳየት ያክል ነው። ብዙ አይነት መዓት የሚያማምሩ ልብሶች አሉ ማለት ነው። ከዛን አልፋለሁ። ወደ ሱሪ ደግሞ ልግባ። ሱሪ አሁን ለምሳሌ የተመቸኝ መምረጥ እችላለሁ። ይሄን መረጥኩኝ ለምሳሌ ያክል ነው ማለት ነው። አሁን ይሄን ከመረጥኩኝ በኋላ ወደ ጫማ አልፋለሁ። ጫማውን ደግሞ ይሄን ልምረጥለት ለምሳሌ ይሄን ማለት ነው። ይሄን መረጥኩኝ። ከለሩን ደግሞ መምረጥ እችላለሁ። እዚህ ጋር መጥቼ ከለሮች አሉ ብዙ አይነት እንደምትመለከቱት ይቀያየራል ማለት ነው። አሁን ደግሞ ወደዚህ እመጣለሁ። ላንጉጅ ሲሙንም መቀየር እችላለሁ ማለት ነው። ከዛ በኋላ ለእናንተ ለማሳየት ነው እኔ ቶሎ ቶሎ እያለፍኩ ያለሁት ማለት ነው። ልብሱን ከመረጣችሁ ደግሞ የማሳያችሁ ነገር ለምሳሌ ይሄን ልብስ ከመረጥኩኝ በኋላ ከለር መምረጥ እችላለሁ። ከለሮች እዚህ ያሉ መዓት። ከዛ በኋላ እዚህ ጋር ኤ ምልክት ያለችበት ቦታ መጣችሁ ይሄ ደን የሚለውን ክሊክ ታደርጋላችሁ ማለት ነው። እንግዲህ አሁን ክሬት እያደረገልኝ ነው ማለት ነው። ካራክተሩን ወይ ደግሞ አክተሩን ማለት ነው። ተዋናዩን ካራክተሩን ክሬት እያደረገልኝ ነው ማለት ነው። መጀመሪያውንም ክሬት ተደርጎ የተቀመጠ አለ። እዚህ ጋር እንደምትመለከቱት መጀመሪያ ላይ ተቀምጦልኛል ማለት ነው። እዚህ ጋር እኔ አሁን ክሬት ያደረኩት ነው ማለት ነው። ከዛን ይሄን ካራክተር እመርጣለሁ። ሲመርጠው ወደዛ ወደ ካፌ ይገባልኛል ማለት ነው። እዚህ ጋር እንደምትመለከቱት ቆሟል። እዚህ ጋር ካሸሩ ያለበት ፊት ለፊት ዳይሬክት ቆሟል ካራክተሩ ማለት ነው። ሌላውን ደግሞ መምረጥ እችላለሁ። አሁን ክሬት አላደርግም ጊዜ ስለሌለኝ ዝም ብዬ ከዚህ በፊት ክሬት ያደረኩትን እመርጣለሁ ማለት ነው። አንዱን እቺን ልምረጣት ለምሳሌ መረጥኩኝ። አሁን እዚህ ጋር ሁሉንም ነገር ጨርሻለሁ። የሚቀረኝ ነገር ስቴፑን አሁን ተከታተሉኝ ማለት ነው። አሳያችኋለሁ ወሳኙን ነገር ማለት ነው። ስለዚህ እዚህ ጋር አሁን የሚቀመጥበት ቦታ የሚቆመው ካራክተሮቹ ማለት ነው ወይ ደግሞ አክተሮቹ ተዋናዮቹ የሚቆሙበት ወይ የሚቀመጡበት ቦታ ነው ማለት ነው የምትመርጡት። አሁን እዚህ ጋር ካሜራውን መምረጥ ትችላላችሁ። ካሜራ ወዴት ነው? ከየት ወዴት ነው ሪከርድ የሚያደርገው? እንደዚህ ያደርጋችሁ ካሜራው ከዚህ ከጀርባ ወደ እነሱ ወዳለበት ሪከርድ ማድረግ ይችላል፣ መቅዳት ይችላል። ወይ ደግሞ እዚህ መታችሁ ስቲል የሚለው ጋር ስኬፒንግ ሾት የሚለው ማድረግ ትችላላችሁ። ብዙ አይነት እንትን አለ። ስቲል የሚለው ማውራት ትችላላችሁ። ይሄን አላሳያችሁም፣ እናንተ አይታችሁ ማውላት የምትችሉ ነው ማለት ነው። አሁን እዚህ ጋር የካራክተሮቹ የሚቀመጡበት ቦታ ልምረጥ። እዚህ ጋር እመጣና የሚቆምበት ወይ ካሸሩ ቦታ ይቀመጥ። አሁን ለምሳሌ ይሄ ካሸር ሬጂስተር ይላል። ካሸሩ ወዳለበት ቦታ አስቀምጬዋለሁ አድርጌያለሁ ማለት ነው። ይሄው አሁን እዚህ ጋር ኢርል የሚባለው ካራክተር ወይ ተዋናይ እዚህ ጋር ካሸሩ ወደ ካሸሩ ቦታ ቆሟል ማለት ነው። እቺ ቡርቴ የምትባለው ደግሞ በራን ቱ ዘ ራይት አት ዘ ካውንተር፣ ይሄ ከካሸሩ ከካውንተሩ በስተ ቀኙ ቆማለች ማለት ነው። ስለዚህ አሁን ምንድነው የሚያደርገው?
ይሄን እንደዚህ ልተውና አሁን ምንድነው የሚያደርገው እዚህ ጋር እመጣለሁ። እዚህ ጋር እቺ የሜሴጅ አይከን ያለችበት ቦታ ስመጣ እንደዚህ ነው አክተር ይላል። አክተር እመርጣለሁ። አሁን የሚያወራውን አክተር ማለት ነው ተዋናዩን እመርጣለሁ። አሁን ለምሳሌ ቡርቴን ልምረጣት። እቺ ቡርቴ ነች ማለት ነው። ቡርቴ ናት። እንግዲህ አሁን እሷ ቆማለች፣ ካሸሩ እዚህ ጋር ቆሟል። ስለዚህ አሁን ካሜራውን እንደፈለኩ ማድረግ ትችላለሁ። ካሜራ ከየት ነው ሪከርድ የሚያደርገው የሚያምረው ከየት ነው የሚለውን አንድ ጊዜ ክሊክ አደርጋለሁ። ኢን ዲያሎግ ሞድ፣ ዲያሎግ ማለት እርስ በርስ የሚያወሩበትን አይነት አድርጎ ከሚያስቀምጥላቸው ካሜራ ማለት ነው። ስለዚህ አሁን እዚህ ጋር ስነካ እንደዚህ ስቲል የሚል አለ። ስቲል አት ካውንተር ራይት ይላል። ከዛ በኋላ ሉኪንግ አት ካውንተር ላይት ወይ ይሄ ሌፍት ማድረግ እችላለሁ። ዶር ወደ በር እየተመለከተች ነው። እዚህ ጋር ደግሞ ወደ ካሸሩ እንደዚህ እያደረጋችሁ ቀይራችሁ ማስቀመጥ ትችላላችሁ ማለት ነው። እንደፈለጋችሁ ማድረግ ትችላላችሁ። እኔ አሁን ለእናንተ ለማሳየት ያክል ነው። ወይ ደግሞ በዲያሎግ መልኩ ማስቀመጥ እችላለሁ ማለት ነው። ስለዚህ አሁን ይሄን እንደዚህ አድርጌያለሁ። ከዛ በኋላ እዚህ ጋር ሪከርድ ማድረጊያ ምልክት አለች። አይከኗን ክሊክ አደርጋለሁ። ከዛ በኋላ እዚህ ጋር ነክቼ ሪከርድ አደርጋለሁ ማለት ነው። አሁን ሪከርድ ሆኖልኛል ማለት ነው። ቡርቴ ያወራች ሪከርድ ሆኗል። አሁን እዚህ ጋር መጥቼ ደግሞ ኢርሌ የተባለውን አክተር እመርጣለሁ ማለት ነው። አሁን እሱ ነው የሚያወራው፣ እሱ ነው ማለት ነው። ከዛ በኋላ ካሜራው እንደዚህ ይቀመጥ። እንደፈለጋችሁ ማድረግ ትችላላችሁ። ካሜራ በብዙ አይነት ማስቀመጥ ትችላላችሁ ካሜራውን ማለት ነው። ስለዚህ አሁን ዋናው ዓላማ አሁን ይሄን ያክል እስከ አሳየዋችሁ። እዚህ ጋር ደግሞ እዚህ ወሳኙ ነገር ደግሞ እዚህ ጋር አክሽን ማለት ነው። ሲያወራ የሚያሳየውን አክተሩ ወይ ደግሞ ተዋናዩ ሲያወራ የሚያሳየውን አክሽን ማለት ነው የምትመርጡበት ቦታ ነው። ከዛ እዚህ ጋር ትነካላችሁ። እዚህ ጋር አሁን ፕሮድ የሚል አለ። ብዙ አይነት ከመቶ በላይ አክሽኖች አሉ ማለት ነው። ቢቲንግ ቼስ ለምሳሌ በቁጣ መልክ ሲያወራ እንደዚህ እንደምትመለከቱት ማለት ነው። ከዛ በኋላ ደግሞ የፈለጋችሁትን የሆነ ምግብ ሲበላ ምናምን እንደዚህ፣ ሌላ ደግሞ የራሱን ሂርት ሳይን የልብ ቅርጽ ነገር የሚያሳይበት እንትን ማለት ነው። እንደዚህ እንደምትመለከቱት የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ከዛ በኋላ ደግሞ እሱንም እዚህ ጋር መርጣችሁ ሪከርድ ማድረግ ትችላላችሁ። ከዛ በኋላ ደግሞ መጨረሻ ላይ የሚያሳያችሁ እዚህ ጋር የተለያዩ ሙዚኮችን አድ ማድረግ ትችላላችሁ። ከዛም በኋላ ደግሞ ይሄን ከጨረሳችሁ በኋላ እዚህ ጋር ስኪን ትመርጣላችሁ ከፈለጋችሁ ማለት ነው። ይሄ ስኪን ለምሳሌ ይሄ ካፌ ነው። ከካፌ ሲወጡ ደግሞ መንገድ ላይ ሲሄዱ እዚህ ጋር መታችሁ ነው ማለት ነው። የመንገድ ላይ ስኪን ወይ ቦታ ትመርጣላችሁ። እዚህ ጋር መታችሁ ስኪን ከመረጣችሁ በኋላ ሌሎቹ ስቴፖች መጀመሪያ በሄድኩት ስቴፕ ነው ማለት ነው መሄድ የምትችሉት። ይሄን ይመስላል እንግዲህ የዛሬ ቪዲዮ። እንደዚህ ስትመለከቱት የሆነ ኮምፕሌክስ ይመስላል፣ በት ቬሪ ሲምፕል፣ በጣም ቀላል ነው። ያልገባችሁ ነገር ካለ ጥያቄ ኮሜንት ላይ ጥያቄ መጠየቅ ትችላላችሁ። ፌስቡክ ላይ መጠየቅ ትችላላችሁ። ይሄ በጣም ቀላል ነው። ብዙ ልጆች ነው እንግዲህ በዚህ ሞኔታይዝ ሆኖ ጥሩ ብር የሚያገኙበት ልጆች አውቃቸዋለሁ። እኔም እንግዲህ አንድ ቪዲዮ ብቻ ሰርቼ በአንድ ሳምንት 40,000 ሰው ላይክ እና ቪው ያረኩበት ሁኔታ ነበረ ማለት ነው። አንድ ለምለም ጃላ የሚባል ቻናል አለኝ። እሱ ቻናል ላይ እንግዲህ አንድ ቪዲዮ ብቻ 40,000 ሰው በሁለት ሳምንት ውስጥ 40,000 ሰው ነው ያየልኝ። እንግዲህ በጣም ሰብስክራይበር አግኝቼበታለሁ። 950 ሰው ነው በአንድ ቪዲዮ ሰብስክራይብ ያደረገልኝ በሁለት ሳምንት። ስለዚህ እንደዚህ መስራት ትችላላችሁ። ከዛ በኋላ እዚህ ጋር መታችሁ ሴቭ ማድረግ ትችላላችሁ። እዚህ ጋር ሬንደር የሚለውን ነክታችሁ ይሄን ከሁለቱ አንዱን ከመረጣችሁ በኋላ ሴቭ ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ለዛሬ ያልኩኝ ይሄ ይመስላል። አመሰግናለሁ። ባይ ባይ።